የሂሳብን በጣቴ መጽሐፍ ዋጋ 300 ብር ሲሆን ለተማሪዎች ሲባል የ15% ቅናሽ ቢደረግበት መጽሐፉ በስንት ብር ይሸጣል? የራሴ መጽሐፍ እንስራ ተመልከቱ። 300 ሲባዛ ቅናሹን ማግኘት ትችላላችሁ። ቅናሹ ስንት ፐርሰንት ነው? 15%። 15% ታረጋላችሁ ማለት ነው። ፐርሰንት ማለት መቶኛ ነው ብለናል። 300 ሲባዛ በ15 መቶኛ። ስለዚህ 20 በ20 ይጣፋል። ማን ይቀረኛል? 3 ሲባዛ በ15 3 ሲባዛ በ15 45 45 ብር ምንድነው? ቅናሹ ነው። ከእያንዳንዱ መጽሐፍ ላይ 45 ብር ቅናሽ ይደረጋል ማለት ነው። ይሄ ማለት መጽሐፉ የሚሸጥበት ዋጋ 300 ሲቀነስ 45 ማድረግ ትችላላችሁ። 300 ሲቀነስ 45 ለመስራት ቀላል ዘዴ ላሳያችሁ። ከ300 ላይ አንድ ቀንሱ ስንት ይሆናል? 299። ከ45 ላይ አንድ ቀንሱ 44። አያችሁት? ያለ ብድር መቀነስ ልትችሉ ነው። 9 ሲቀነስ 4 5 9 ሲቀነስ 4 5 2 ትወርዳለች። መጽሐፉ በ255 ብር ይሸጣል። በየትኛውም ቦታ ብትሆኑ በፖስታ እንልክላችኋለን። መጽሐፉን ለማዘዝ በ0936897932 መደወል ትችላላችሁ።